ለውን ቆዳ ገፍ እናስወግዳለን። እሱን ከጨረሰን በኋላ ወደ መበለት መጀመሪያ ክንፉን ነው የምንቆርጠው። ክንፉን በቀላሉ እንደዚህ እናለያየዋለን። መገጣጠሚያውን በመፈለግ የታፋው አጥንት እንዲወጣልን ወደ ኋላ ዶሮን እንስበውና በምታዩት መልኩ እንቆርጠዋለን። ግማሽ ድረስ ከቆረጠን በኋላ ሳብ ስታረጉት እንደምትመለከቱት ይወጣል። እሱን እንደጨረስን ዶሮን እናዞርና በቁመቱ እናቆመዋለን። እንደምታዩት ክንፉን በዚህ መልኩ መሀል ለመሀል ሰንጠቅ እናረገዋለን። የሚይዙትን ጅማቶች ከቆረጥን በኋላ እሱንም በምትመለከቱት መንገድ ወደ ኋላ ስትስቡት ይወጣል። በዛኛውም በኩል እንደዚሁ ነው የምናደርገው። ጅማቱን እንደምትመለከቱት እንበጥስና ሙሉ ለሙሉ ወደ ኋላ ስንስበው በሚያረካ መልኩ ይወጣል ማለት ነው። ፈረሰኛውን ደግሞ ከጀርባው ለመለያየት እዚህ ጋር የምትመለከቷቸውን ሁለት አጥንቶች ከፈረሰኛው ጋር የተያዙ ናቸው። በምታዩት መንገድ ትቆርጧቸውና ወደ ኋላ በምትስቡበት ጊዜ እንደዚህ ይወልቃል። የተቀረውን በቢላ ትቆርጣላችሁ። ፈረሰኛውን ለያያችሁት። ፈረሰኛው ላይም አንዳንድ አጥንቶች ስለሚቀሩ እነሱም በቀላሉ እንደዚህ በእጃችሁ ማውጣት ትችላላችሁ። ፈረሰኛውን ጨርሰን ደግሞ አንገቱን እንደዚህ በምታዩት መንገድ እንለያየዋለን። አንገቱን ከጨረስን በኋላ መቋደሻውን መሀል ለመሀል ሰንጥቀን የምታዩትን ቆዳውን እንልጣለን። ከዛም አከርካሪው ጋር ያለውን ሁለት አጥንቶች አውጥተን ይህን ይመስላል 12ቱ ብልት ማለት ነው። ይህ ቪዲዮ ከጠቀማችሁ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉልኝ። ይመቻችሁ። ወዳችኋለሁ። ፒስ